ሰላም ውድ የቻናሌ ቤተሰቦች እንደምን አላችሁ? ዛሬም አሪፍ የኦንላይን ስራ ይዤላችሁ መጥቻለሁኝ። እንግዲህ እስካሁን ወደ $20 ሰርቼበታለሁኝ። ምንም አይነት ታስክ እንደዚህ ከባድ ታስክ የለውም። አፕሊኬሽኑ ዳታ ወይም ዋይፋይ ኮኔክት በማድረግ ብቻ እየሰራሁት ነው። በጣም እናንተም ልትሰሩበት የምትችሉት አሪፍ አፕሊኬሽን ነው። ብዙ ዶላር የሚሰራበት ነው። ከዚህም በላይ እኔ በጥቂት ጊዜ ውስጥ ነው ወደ $20 በቅርቡ ያወጣሁበት። ስለዚህ እናንተም ደግሞ በዚህ አፕሊኬሽን ትጠቀሙበታላችሁ በሚል ወደ እናንተ አምጥቼላችኋለሁኝ። አፕሊኬሽኑ ላይ የሚሰሩት ታስኮች ምንም ዳታ ወይም ዋይፋይ ኮኔክት ማድረግ ብቻ ነው ከናንተ የሚጠበቀው። እንዲሁም ደግሞ ወደ አፕሊኬሽኑ በሪፈራል ሊንክ ስትገቡ $3 ሪዋርድ ይሰጣችኋል። የመጀመሪያ ሚኒመም ዊዝድሮዋሉም $20 ስትሞሉ ነው። ስለዚህ በራሱ ፋርም ያደርግላችኋል። እናንተ ዳታና ዋይፋይ ኮኔክት ብቻ ማድረግ ነው የሚጠበቅባችሁ። እንዴት አድርጋችሁ ነው የምትመዘገቡት የሚለውን የአፕሊኬሽኑን ሊንክ ኮሜንት መጀመሪያ ወይም ዲስክሪፕሽን ላይ አስቀምጥላችኋለሁኝ። እንዲሁም ደግሞ ቴሌግራም ግሩፕ ላይ ሊንኩን አስቀምጥላችኋለሁ። እሱ ላይ ታገኙታላችሁ። ቀጥታ እንዴት አድርጋችሁ እንደምትከፍቱና እንዴት አድርጋችሁ ነው የዊዝድሮዋል $3 የምታገኙት የሚለውን የማሳያችሁ ይሆናል ማለት ነው። እንግዲህ ቴሌግራም ላይ ከገባችሁ በኋላ ሊንኩን እዛ አስቀምጫለሁ፣ ወይም አሁን ኮሜንት መጀመሪያ ዲስክሪፕሽን ላይ የማስቀምጥላችሁ ይሆናል። እሱን ተጭናችሁ ትገባላችሁ። እንግዲህ ወደ አፕሊኬሽኑ ስትገቡ እንደዚህ ይመጣላችኋል። እንደዚህ ከመጣላችሁ በኋላ እዚህ ጋር እንደምታዩት ታች ላይ አክሰፕት ኦል የምትላለች። አክሰፕት ኦል የምትለዋን እሷን ትጫናላችሁ ማለት ነው። እንግዲህ እዚህ ጋር እንደምታዩት የዌልካም ጊፍት $3 አለቻችሁ። እዚህ ጋር እንደምታዩት እዚህ ጋር $3 ዌልካም ጊፍት አለቻችሁ በሪፈራል ሊንኩ ስለምትገቡ ማለት ነው። ስለዚህ አክሰፕት ኢንቫይት ትሉታላችሁ። እዚህ ጋር አክሰፕት ኢንቫይት የምትለውን ክሊክ አድርጓት። እዚህ ጋር እንግዲህ እንደምታዩት አሁን ሪፈራል ኮዱን እኔ በሊንክ ባስቀመጥኩት ሊንክ ስለገባችሁ እዚህ ጋር እንደምታዩት ይኸው ግሪን አርጓታል። ታች እዚህ ጋር እንደምታዩት $3ን አፕላይድ አርጓል። እሱን በሪፈራል ሊንክ ስትገቡ ነው የምታገኙት። ከዛ በመቀጠል ኢሜይላችሁን ታስገባላችሁ። ኢሜይል አድሬስ ይጠይቃችኋል። ከዛም ደግሞ ክሬት ፓስዋርድ ይላል። ፓስዋርድ የምትፈልጉትን ፓስዋርድ ክሬት ማድረግ ትችላላችሁ እናንተ ማለት ነው። ከፈለጋችሁ በኢሜይል መግባት ትችላላችሁ። በራሳችሁ ኢሜይልና ፓስዋርድ ፈጥራችሁ መግባት ትችላላችሁ በኢሜይል መጠቀም፣ ወይም ደግሞ እዚህ ጋር እንደምታዩት በጉግል መግባትም ትችላላችሁ ማለት ነው። ስለዚህ እኔ በኢሜይል ልግባ። ኢሜይልን አስገባሁኝ። ፓስዋርድ እንዲሁም ደግሞ የራሴን ክሬት አረኩ ማለት ነው። እዚያን ኮንቲኒው ዊዝ ኢሜይል የሚለውን ክሊክ ታደርጉታላችሁ። እንግዲህ እንደዚህ ፓስዋርዱን ኢሜይልና ፓስዋርዳችሁን ካስገባችሁ በኋላ እዚህ ጋር አፕሊኬሽኑን አውርዱት ይላችኋል። እዚህ ጋር እንደምታዩት ዳውንሎድ ፎር አንድሮይድ የምትለዋለች እሷን ክሊክ ታደርጋላችሁ። ከዛ እዚህ ጋር ዳውንሎድ የምትለውን ትነካላችሁ። እንግዲህ አፕሊኬሽኑ ዳውንሎድ አድርጎ ጨርሶልኛል። ስለዚህ ፍቃድ ሰጠዋለሁ ማለት ነው። ከዛ ኢንስታል አረጋዋለሁ። እንደምታዩት እንግዲህ አፕሊኬሽኑ ኢንስታል አድርጎ ጨርሶልኛል። እዚህ ጋር እንደምታዩት እዚህ ጋር ይሄ አግሪመንቱ ነው። ስለዚህ አግሪመንቱን አግሪ ዘ ተርምስ ኦፍ ዩዝ ትሉታላችሁ ታች።
እዚህ ጋር እንደምታዩት እንግዲህ ዩዝ ሞባይል ዳታ ይላል። ኢፍ ተርንድ ኦፍ ሃኒኬን ዊል ወርክ ኦንሊ ዋይፋይ ነው። ስለዚህ ኖ ካላችሁት በዋይፋይ ብቻ ነው የሚሰራው። ስለዚህ በሁለቱም እንዲሰራላችሁ የስ የምትለውን እዚህ ጋር ክሊክ ማድረግ አለባችሁ። የስ የሚለውን ታደርጋላችሁ። ከዛ እንዲሁም ደግሞ ሴት ሞባይል ዳታ ሊሚት ይላል። በወር ምን ያክል ወይም ደግሞ ምን ያክል ዳታ መጠቀም አለበት የሚለውን ሊሚት አድርጉ ይላል። እሱ ደግሞ ሊሚት ስታደርጉት በዛው ልክ የምታገኙትም ሊሚት ስለሚያደርግባችሁ ሊሚት ባታደርጉት ጥሩ ነው። ደን ትሉታላችሁ ማለት ነው። ከዛ ይሄንን ዲሴብል ባትሪ ኦፕቲማይዜሽን ይላል። እሱንም እንደዛው ክሊክ ታደርጉታላችሁ። አለው በሉት። ከዚያን እንግዲህ ወደ አፕሊኬሽኑ አሁን ሳይን አፕ እዚህ ጋር ሳይን አፕ ኤንድ ክሌም ይላል። ሪዋርዳችሁን የምታገኙት እዚህ ጋር ሳይን አፕ ኤንድ ክሌም ስታረጉ ነው ማለት ነው። እዚህ ጋር እንደምታዩት ላይ ትታያችኋለች። እዚህ ጋር እሷን ክሊክ ታደርጋላችሁ። ከዚያ ቅድም ያስገባነውን ፓስዋርድ እና ኢሜይል ታስገባላችሁ። ከዚያን ሎጊን ትሉታላችሁ። እንግዲህ እንደምታዩት እዚህ ጋር አሁን ወደ አፕሊኬሽኑ አስገብቶናል። አፕሊኬሽኑ ውስጥ ከገባችሁ በኋላ እንግዲህ እንደምታዩት እዚህ ጋር ኔትወርክ ሼር ማድረግ ነው። ስለዚህ ይቺ ናት ሼሪንግ ነው እያለች ያለችው እናንተ ጋር ምን መሆን አለበት? ኮኔክቲንግ ወይም ሼሪንግ ኮኔክትድ ማለት አለበት። ይሄው እንደምታዩት አሁን ሼሪንግ ብሏል ማለት ነው። ስለዚህ እዚች ጋር ከላይ እንደምታዩት እዚህ ጋር ይቺ ኔትወርኳ ሼር መሆን አለበት። እሱን ሲሆን ነው ለእናንተ ፋርም የሚያደርግላችሁ እዚህ ጋር ሼሪንግ መሆን አለባት ማለት ነው። አሁን እንግዲህ እንደምታዩት እዚህ ጋር ይሄው 3000 ኮይን ወይም ደግሞ $3 የሪፈራል ሊንኩ በመግባቱ $3 ሰጥቶኛል ማለት ነው። ስለዚህ እናንተ አሁን እንግዲህ ይሄንን ስታረጉ ሼር ስታረጉ የዌልካም $3 ይሰጣችኋል። እንግዲህ እንደምታዩት አሁን ኔትወርክ ሼር ስላረኩት ፋርም እያደረገ ነው። በዚህ መልኩ እንግዲህ በጣም ብዙ ዶላርን ፋርም ያደርግላችኋል። ይህንን እንግዲህ በደንብ ለመስራት እስከ 10 ስልክ በእናንተ ኢሜይልና ፓስወርድ ይህንን አፕሊኬሽን ሳይንን እያደረጋችሁ በደንብ መስራት ትችላላችሁ። እስከ 10 ስልክ ይቻላል። እንዲሁም ደግሞ ዴስክቶፕ ያላችሁ በተለይ በዴስክቶፕ ወይም በኮምፒውተር ብትጠቀሙ ደግሞ እስከ 30% ድረስ እርን ማድረግ ትችላላችሁና እነሱ ላይ ደግሞ ሞር በደንብ ማግኘት ትችላላችሁ። ዲጂታል ሜቶዱም በዋሌት በክሪፕቶ ማውጣት ትችላላችሁ። እንግዲህ ይሄንን ልክ እዚህ ጋር እንደምታዩት $20 ሲሞላላችሁ እዚህ ጋር ፔይ አውት የምትለው 15% ነው አሁን ያለው። ስለዚህ ይሄ 100% ሲሆን ለማውጣት ፈቃዱን ታገኛላችሁ። ከዚያም በቀጥታ በክሪፕቶ ማውጣት ትችላላችሁ ማለት ነው። እንደዛ አድርጋችሁ መስራት ትችላላችሁ። እዚህ ጋር የተለያዩ ታስኮች አሉ። አሁን እዚህ ጋር ሪዋርዶችን ክሌም ታደርጋላችሁ። ስለዚህ እንደዚህ ያደረጋችሁ በደንብ መስራት ትችላላችሁ። ይሄንን እንድትጠቀሙበት ሁላችሁም ነው። በቀጣይ ፔመንቱን እንዴት አድርጎ እንደሚወጣ ምናምን ማሳያችሁ ይሆናል። ይሄው እንደምታዩት አሁን ላይ ወደ 38 ኮይንን እዚሁ ለእናንተ እያሳያችሁ ፋርም አድርጓል ማለት ነው። ስለዚህ በዚህ መልኩ መስራት የምትችሉበት አፕሊኬሽን ነው። ይህንን አፕሊኬሽን ሁላችሁም እንድትጠቀሙት ከእናንተ ምንም አይነት ታስክ አይጠበቅባችሁም። በቃ ይሄንን አረጋችሁ ዳታን በምታበሩ ሰዓት ፋርም ያደርጋል ራሱ ማለት ነው። ስለዚህ በዚህ መልኩ መስራት ይቻላል። ሁላችሁም ስሩበት፣ ተጠቀሙበት። ቻናሉን ሰብስክራይብ በማድረግ ቪዲዮውን ደግሞ ላይክ በማድረግ አበረታቱኝ። በቀጣይ ደግሞ አሁንም ሌሎች አሪፍ ኦንላይን ስራዎችን ይዤላችሁ የመጣ ይሆናል። እስከዛው ሰላም ቆዩልኝ።